አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ከኛ ጋር አልሐምዱሊላህ ጣፍቻለሁ። ዛሬ ገጠር ወጥቼ ነበረ። ገጠር ከመሄዴ ደግሞ ባቄላ አዘርቼ ነበረ፣ ተዘርቶ ነበር። ለማረም ብዬ በህድ ሰፕራይዝ አረገኝ ማለት ነው። እና ምንም አንድ የበቀለ የለም። ለማረም ብዬ ነበር ግን የሄድኩት ወላሂ ነው የምላችሁ፣ በጣም ነው የተናደድኩት ዛሬ። ቤተሰቦቼ ብቻ አላህ ይስጥር። ያው እንደኔ እንዳትሆኑ የሆነ ነገር ስዘሩም ሆነ ባቄላም ሆነ ብቻ የተለያየ ነገር ዘር ስዘሩ በዛው በሰዓቱ መዝራት አለባችሁ ማለት ነው። ምክንያቱም ተቆየ ወይም የዘር መዝሪያው 15 ቀን ወይ እንደዛ ራሱ ታለፈው የመብቀል ቻንሱ በጣም አነስተኛ ነው ማለት ነው። ዛሬ በቅሏል ብዬ ነበር የሄድኩት። በቅሏል። አሁን ማረሚያ ሰዓቱ ነው። በቃ ባቄላ ላሳርም ብዬ ሰህድ አልሐምዱሊላህ። ግን አንዳንዴ ብቻ ነው የሄድኩት። ግን ቢሆንም ደግሞ በህድ አንድ ነገር የበቀለ ነገር የለም እና በጣም ነው የተናደርኩት። ቤተሰቦች እንደ ዛሬ ተናጅ አላቅም። አልሐምዱሊላህ ሰው ልጅ ደህና ተሆነ ሁሉ ነገር ቀላል ነው እና በቃ ምን ብዬ ልንገራችሁ። እና የሆነ ነገር ስታረጉ በሰዓቱ ነው፣ ሁሉም ነገር በሰዓቱ ሲሆን ነው። ይገርማል ወላሂ። በቃ አንድ ነገር ካለፈ አለፈ ነው በቃ። እኔ ያው በሰዓቱ ቶሎ ብዬ ስላልተመቸኝ ሌላ ቦታ ስራ ምናምን እየሰራሁ ስለነበረ በሰዓቱ ቶሎ ወይም ዝሩልኝ አላልኩም ነበረ። ሰዓት ታለፈ። ቢዘራ ግን ያው በዜሮ በባዶ ወጣሁ ማለት ነው። በባዶ ወጣሁ። የምር በቃ ዘሬን እንኳን አስቀምጬ ባቄላን እንኳን አስቀምጬ ራሴው ተጠቅሜው በሆነ እንኳን ለሽሮ የሆነ ነበረ እና ዛሬ በጣም ነው ያዘንኩት። በጣም ማለት ነው። ውድ ቤተሰቦቼ እነዚህ አጋጣሚ ታጋጠማችሁ እስኪ እነዚህ አጋጥማችሁ እስኪ ሰዓቱን አልፎ የዘራችሁ እስኪ ያጋጠማችሁ ወይም ደግሞ አባቶቻችሁ ዘርታ ያጋጠማችሁ ካለ እስኪ ንገሩኝ። የምር በጣም ነው የተናደርኩት። አልሐምዱሊላህ። እና እንደኔ እንዳትሆኑ እዝመታችሁ ያው ብዙ ነገር ታስባላችሁ። ግማሽም የገበሬ ስራ ሰርተን እንደዚህ መሬቶችን ዘርተን ምናምን ብቻ ብዙ ነገር ልታስቡ ትችላላችሁ። ግን እንደኔ እንዲያጋጥማችሁ ሰዓቱን ጠብቃችሁ መዝራትም ሆነ ማረም በሚኖርበት ሰዓት በሰዓቱ ማረም፣ በሰዓቱ ደግሞ ማዚያም ከሆነ በማዚያ ጠብቃችሁ የሆነ ነገር ቶሎ ብላችሁ መዝራት ነው። ካለፈ ይበቅላል ማለት በቃ የምርን ያላሰብኩት ዛሬ ያላጋጠመኝ ያላሰብኩት ነገር ነው። እንዲህ ያላሰብኩትም ነበረ እና ውድ ቤተሰቦቼ ለካስ ግብርና ማለት በጣም ከባድ ነው፣ ቀላል አይደለም። ያው እንግዲህ ማረስ ታሚያቅተኝ ድረስ ነው ወላሂ ነው የምላችሁ። ዛሬ አስባችሁታል? በሰዓቱ ታላየ ነው የዘራነውን ነገር ቀርበን ካልከሰብ ነው ካላረም ነው ካልኮተኮት ነው ምንም ነገር እንትን አይልም። በቃ መሬት ብቻው ምንም አይረባም ማለት ነው። ለካስ እኛ ራሳችንን የራሳችን አያያዝ ነው መሬትን ፍግም ተጠቅመን ብቻ ሌላ ነገሮች ማዳበሪያዎችንም ተጠቅመን ምንም ተጠቅመን ለካስ እኛን መሬቱን እንትን የምናድሳቸው። የምሬ ነው ነግራችሁ። እኔ እንደዛሬው ደንግጫ አላቅም። ሰው አረም እየመጣ እንደገና ባቄላው ጠፍቶ ሲገኝ እናንተ ምን አስባችኋል? በቃ እኔ በጣም ነው የሚያስደነግጠው። እና ዛሬ እኔ በቃ እንደዚህ ሁን ያለ ውድ ቤተሰቦቼ ብቻ አላህ ያበርታኝ። ደንግጫለሁ ሀቂቃተን ራሴን በጣም ነው ያመመኝ። ተዘርቷል በቃ ባቄላዬ አሪፍ ሆኖ አገኘዋለሁኝ እና ቀጣይ ላይ እኔ ሽሮ ምናምን አልገዛም እያልኩ ሳስብ በቃ ያልጠበኩት ሰርፕራይዝ ሆን ያለው ማለት ይቻላል። እና ቤተሰብ ለኸይር ነው ኢንሻአላህ። እና እየሄድኩኝ ያለሁበትን ቦታ ምናምን ኢንሻአላህ አሳያችኋለሁ። እናንተ ብቻ ሰብስክራይብ ላይክ እያደረጋችሁ ተከታተሉኝ። እና ውድ ቤተሰቦች እንደምታዩት ወይ ሳሬን አልተጠቀምኩ ደፍኔ ወይ ደግሞ ባቄላን አላገኘሁኝ ወይ ከሳሪ አልሆንኩኝ። እና እንደኔ እንዳትሆኑ እንደኔ እስኪ አጋጠማችሁ ታላችሁን ንገሩኝ ውድ ቤተሰቦቼ። እና ዋጉል ሆንኩላችሁ እንጂ ባቄላ ሁላ እኮ የተቀረው አምሯል። ግን እኔ ግን ከኋላ ስለተዘራ እንዲሆን ብዬ ግን በነገራችን ላይ
አላወኩም። እኔ ብቻ በዜሮ ወጣሁኝ እላችኋለሁ ውድ ቤተሰቦቼ። እና ለካስ ከስብ ይጠይቃል የሆነ ነገር ስንዘራም ሆነ ብቻ የሆነ ነገር ይጠይቃልና ዛሬ ጉድ ነው የኔ። እንዲሁ ዛሬ ጉድ ነው ወላሂ ነው የምላችሁ። በዜሮ መውጣት አስባችሁታል? በዜሮ እና አልሐምዱሊላህ ምንም አይደለም። ለበጎ ነው ኢንሻአላህ ለበጎ ነው። ለፈው ግን እንደዚህ ሳር ሆኖ ቢሆን እንኳን ሳሩን ሽጬ መጠቀም ይችል ነበረ። ግን የገበሬ አጓጉል ምን ያላቸዋለሁ ውድ ቤተሰቦቼ፣ የገበሬ አጓጉል እና እስኪ ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ ውድ ቤተሰቦቼ። ምንም አማራጭ የለኝ። ባቄላን አይቼ ምንም ነገር እንትን አላለኝም። አሁን ቀጥታ ጉዞ ወደ ቤቴ እየሄድኩኝ ነው እና ቀጣይም ሆነ ለሚቀጥለውም ሆነ እንደዚህ ስዘሩ እንክብካቤ ማድረግ ካለባችሁ እንክብካቤ ማድረግ አለባችሁ ማለት ነው እና ተናድጃለሁ። ወላሂ ተናድጃለሁ። አስባችሁታል? እኔ ላርም ነው የመጣሁት፣ ላርም ነው የመጣሁት። ነገር ከቻልኩኝ የራሴ አርማለሁ፣ ካልቻልኩ ደግሞ ለሰው ሰጣለሁ ብዬ መጥቼ ግን እኔ ያልኩት አልተሳካምና ዛሬ ማለት ነው በጣም ነው የተናደርኩት። ራሴን በጣም ነው ያመመኝ። ወላሂ ነው የምላችሁ። ባቄላ ሁላ እኮ ማሻአላህ ተባረከላህ፣ ግን በሰዓቱ የተዘራው በጣም ነው ያመረው። ግን የኔ ግን በቃ አንድ እንኳን ሱብሃንአላህ አንድ እንኳን አይበቅልም። በጣም ነው የሚገርመውና ምን ብዬ ልንገራችሁ ቤተሰብ፣ በጣም ነው የተናደርኩት። ብቻ እናንተም እንድትጠረቀቁ ነው። የሆነ ነገር ዘርታችሁ በሰዓቱ ማረም፣ በሰዓቱ መኮትኮት ያስፈልጋል። እንደኔ እንዳትሆኑ እላችኋለሁ ቤተሰቦቼ። አሁን እንግዲህ ጉዞ ወደ ቤት ምን አረገዋለሁ፣ በቃ ምን አረገዋለሁ። አንዴ ሆነ ለሆነ ነገር ደግሞ ምንም ማድረግ አልቻለም። ያው ተጸጽቻለሁ። ግን ቀጣይ ላይ ግን ሰው በሚዘራ ሰዓት ሰው በቃ ዛሬ ይዘራል ካሉ እኛም ዛሬውኑ ይዤ መምጣት አለብኝ ዘሬን ማለት ነውና ይሄንን ይመስላል ውድ ቤተሰቦቼ። እንዲህ አምሮ እንደዛ አምሮ ማሻአላህ ተባረከላህ ባቄላ ሁላ። የኔ ግን ተኋላ በመዘራቱ እንደዛ ሆኖ መቅረት ማለት በጣም ነው የሚያሳዝነው። እና ዛሬ ያዝን ያለሁ ውድ ቤተሰቦቼ፣ በጣም ነው ያዘንኩት። ራሴን በጣም አሞኛል። በቃ ገበሬ እንደዚህ ተሆነ እኔ ወደ ገበሬነቱ አዝምሜ የነበረ ግን ዛሬ ላይ ተካስር እንደዚህ ተሆን መልሼ እንትን ብያለሁ ማለት ነው። ውድ ቤተሰቦቼ ላይክ ሰብስክራይብ ያደረጋችሁ ተከታተሉ። የዛሬ ቪዲዮ ይመስላል።